በል ደህና ዋል። እንግዲህ መሄዴ ነው እኔ እነሱ ሀጃለሁ። አሜን። ደህና ዋይ። ቸር ይመልስሽ ይቅናሽ። አሜን። በል ንሳ ምሳህንም ብላ ጦምህን እንዳትውል። ያንተ ነገር ልጆችንም በቅጥ በቅጥ አድርጋቸው። እሺ ለኛ አታስቢ ብቻ እናንተ ቶሎ ሄዳችሁ ቶሎ ተመለሱ፣ ዝናቡ ሳይጥል እንጂ ለኛ አታስቢ፣ ችግር የለውም እንበላለን። አራ የኛ ሳታስብ ዋጋው ይቅናን እንጂ እዚያ እናታለን አባት እዚያ ገቢው ቶሎ ነው የምንመጣ። እንጀራውንም በሞሰብ አድርጌው እስከምባይትን ገጥሜ አኑሬልሃለሁ። ንሳ ወጡንም በድስት አድርጌ እንደጣድፉት ነው አላውጥቼውም፣ ይበርድባችኋል ብዬ ንሳ። እሺ ችግር የለውም ብቻ እናንተ ቶሎ ተመለሱ እና የከብቶችን ማዳበሪያ የበሬዎች ተዛታ ተቀዩ ማዳበሪያ ባለ 25ቱን ብር የበጎች ደግሞ ባለ 15ቱን ነጩን ማዳበሪያ ይዘሽ ነይ። ማድለቢያም ይዘሽ ነይ ሳትረሹ። እኔ መቼም በሰሞን የሰኔ ገበሬ መችስ እረፍት የለውም አይደለ? እኔው አሁን ወደ ገበያ ስለማልሄድ አንቺ ዋጋውን እንደነገሩ አርገሽ ይዘሽው ነይ። አመጣለሁ። የረሳሁት ንሳ ቅራሪም በዛ በማንቆርቆሩ አርጌ ማጀት አኑሬላችኋለሁ። ምንም ችግር የለም። ምንም ሀሳብ አይብላሽ። ለከብቶችም ለልጆችም ምን ያለው ብቻ አሁን እናንተ ቶሎ ሄዳችሁ ቶሎ እንድትመለሱ ነው የምፈልገው እንጂ ለኛ ምንም ሀሳብ አይብላችሁ። እሺ አራኛስ ቶሎ ነው የምንመጣ። ይቅናን እንጂ እዚያ ምን እናደርግ ብለህ ነው? ቶሎ ነው የምንመጣ። ልጆችንም ከብቶችንም ጓሮውንም እንዳይበላባችሁ። ኧረ ችግር የለም። አሁን እነዛ እነ ምንታምር ቀሩባችሁ አይደለ? ምን ሆነው ነው የቀጠርሻቸው ሰዎች አሁን ቶሎ ያልመጡ? እንዲሁ ሲልከሰከሱ እኮ ይሄ እኮ ነው የሚያስመሽባችሁ። እንዲሁ የመሸ እንደሆነ ደግሞ የክረምት ጎዳና በምሸትም ጥሩ አይደለም። አሁን ካረፈዳችሁ መምሸቱ አይቀርም። ዝናብ ሲጥል ደግሞ ውሃ ይሞላል። እንዲሁ ድልድዩ ላይም ተጠንቀቃችሁ ስትመጡ። ድልድዩ ዳጥ ሆነ ረጋ ብላችሁ ነው። መቼም ይሄ የክረምት ነገር እኮ ሀሳቡ መከራ ነው የሚሆነው ቀን ሙላ። አረ እንደው አታስብ ይመጣሉ። እንግዲህ በል ደህና ዋል። አሜን። ቸር ያርሰሽ። በል አይ የሱ ነገር እንኳ እንደው ሀሳቡ መከራ ነው። ደግሞ ያችንን ታምር እንደው ምን ሆነ ቀረች። የሷ ነገር እንደው ቤቱን አትለቀው። አንደኛዋን ተዲ መስል መትበስበስ ስሯል። እንደው አይ ያበሻ ቀጠሮ ብሏል የከተማ ሰው። እንደው ሆና ነው እስካሁን ይሆነ። አይ የሷ ነገር አይ እንግዲህ የቆምኩበትስ እንዴት ስር ሰደድኩ አይደል? ልንቀሳቀስ እንጂ እንደው እስካሁን ስጠብቃት አየሷ ነገር እመጣለሁ በጧት ብላ ተከታትራ ኧረ እንደው እስካሁን ከብዙ ሰው እንሄዳለን ያለኝ ነበር። እነሜቴ ጎጃ እነሜቴ ሀገሬ እነሜቴ ዝና እንደው ስንት ሰው እንደው ዛሬማ በንቅላይል የመንደሩ ሰው ይችን የዝክርቲትን ሽንኩርቲትን ዘይቲትን ላምጣ ብሎ የሚሄዳ ምን እስካሁን ድረስ ምን እንዲጎልተኝ። ኧረ ልሂድ እንጂ አገገገ እነዚህ አሁን ነው ይልስ ይሄዱ ልሂድ እንጂ አሁንስ እንደው እየተዋከው ብደርስባቸው እንደው ሲያዩኝም ቢቆም አይ እሷ ነገር እንደው ከሰው ጋር እንደው አለመመካከር ይሻላል መሰለኝ። አንዳንድ ጊዜ እስካሁን የምንሄደው ገቢውንም አስረፍደን ፀሐዩን በርትቶ ኋላ ዝናቡ ይመጣብናል። አይ ሜት ምን ታምር አይ እንደው እስካሁን ስንት ስራ ሰርቼ የምመጣው ነው እሷን ብዬ እስካሁን ቆሜ ስጠብቃት። ኧረ አሁንስ ልሂድ እንጂ ማን አለኝ እንደው በሻግሪ እንደው እሱስ ምን አለኝ እዚያ ወዲያ ሆኖ እንደው ምን ሆና ነው ልኝ እስካሁን ልጆችም ባልተነሱ እስካሁን ግማሽ ጎዳና ደርሰን የምንመለሰው። አይ የሷ ነገር እንደው እነሱ ቢቆዩ